ሃይ ጋይስ እንዴት ናችሁ? ሰላም ነው? ለማታውቁኝ እንግዲህ አብርሃም ይባላለሁ። ዛሬ የምነግራችሁ ስለ ጠፈር ነው። ስለ ጠፈር አስደናቂ የሆነ ነገር ነው የምነግራችሁ። ባለፈው ሳምንታት ካስታወሳችሁ የአሜሪካ ጠፈርተኞች ጉዞ አድርጎ ነበረ። ከመሬት በጣም የሰው ልጅ እስከዛሬ ደርሶበት የማያውቅ ርቀት ደርሶ ነበረ ማለት ነው። ከጨረቃ ጀርባ ዞሮት ነው የመጡት ይባላል። እንግዲህ ዞሮ ወደ 400,000 ኪሎ ሜትር ነው ከመሬት ርቆት የተጓዙ ማለት ነው። እነዚህ ጠፈርተኞች በጣም የሚገርም ርቀት ነው። ይሄ 400,000 ኪሎ ሜትር ማለት በጣም እንደ ቀላል የሚወሰድ ቁጥር አይደለም። ታውቁታላችሁ። እና አሁን 400,000 ኪሎ ሜትር ማለት ከዚህ አሜሪካ ወደ ስንት ጊዜ ማለት ነው? ወደ 40 ጊዜ ከዚህ አሜሪካ መመላለስ ማለት ነው። ከዚህ አሜሪካ መካከል ያለው ርቀት ወደ 10,000 ኪሎ ሜትር ምናምን ይሆናል። ይህን የሚያክል ርቀት ወደ ጨረቃ ማድረግ ማለት ነው 40 ጊዜ ማለት ነው። አሜሪካን ርቀት 40 ጊዜ ወደ ጨረቃ መጓዝ ማለት ነው። ይሄ ማለት በጣም የሚገርም ርቀት ነው። አሁን 1,000 ኪሎ ሜትር ማለት በጣም ሩቅ ነው። ታውቁታላችሁ። 1,000 ኪሎ ሜትር ማለት ከኢትዮጵያ ጫፍ እስከ ጫፍ ማለት ነው። ይሄ ደግሞ 400,000 ኪሎ ሜትር አስቡት ወደ ጨረቃ። እና ይሄ በጣም የሚገርም ርቀት ነው። ምን አዩ የሚለው ነገር ደግሞ አሁን እናያለን። ይሄ እንግዲህ ጠፈር ወይ ደግሞ ስፔስ የሚያልቅ ነገር አይደለም፣ ወይ ደግሞ ኢንፊኒቲ ነው። በጣም ሰፊ የሆነ የእግዚአብሔር ስራ ከሰው አእምሮ ልጅ በላይ የሆነ ስፔስ ነው ማለት ነው። ጠፈር ወይ ደግሞ በጣም ዩኒቨርስ ወይ ደግሞ በጣም የማያልቅ ፍጥረት ነው ማለት ነው ይሄ ስፔስ ያለው። ስለዚህ ምንድነው እነሱ ያዩት የሚገርም ነገርስ ምንድነው ያገኘው? እንግዲህ እነዚህ ጠፈርተኞች ይሄ ሮኬት አናቱ ላይ ተሰቅሎ ሲሄዱ ይሄ ሮኬት ወደ 40,000 ኪሎ ሜትር በሰዓት ይምዘገዘጋል ማለት ነው፣ ከመሬት ወደ ጨረቃ ማለት ነው። በጣም አስደናቂ ምድር ላይ ያሉ የሰው ልጅ እስካሁን ያልሰራ ቴክኖሎጂ ነው ማለት ነው። ባለፈው ሳምንታት የተሰራው በጣም የሚገርም ሮኬት ነው። የሮኬት ክብደት ወደ 2.5 ሚሊዮን ኪሎ ግራም ነው። የሚሄድበት ፍጥነት ደግሞ ወደ 40,000 ኪሎ ሜትር ነው። በዚህ ሮኬት ነው እንግዲህ የሰው ልጅ ደግሞ በተለየ ደግሞ እነዚህ አማኞች ባይብል መጽሐፍ ቅዱስ ይዞ የተጓዙት ማለት ነው። በጣም አስደናቂ ነገር ነው ማለት ነው። በጣም አስደናቂ ነገር። ምን አዩት? እዛ ከደረሱ በኋላ ምን አዩት? መሬትስ እንዴት ተመለከቱት? የመሬት ልኮት ነበረ። የመሬት ኢሜጅ ይሄን የሚያክል ግዙፍ መሬት እንደ አንዲት ጥቂት ነገር፣ እንደ ቲኒ ነገር ወይ ደግሞ እንደ ጥቂት ነገር ነው ማለት ነው የተመለከቱት። ሮኬቱ ላይ ሆኖ ማለት ነው። ከሮኬቱ ውጭ ያለው አድማስ በጣም የሚገርም ነገር ነው ማለት ነው። በእነሱ በተናገሩት እንደሆነ ማለት ነው። ስለዚህ በጣም የሚገርም ነው። እንግዲህ ምን አሉት? ይሄ መሬት ከላይ ሆኖ ሲመለከቱት ይሄ መሬት በጣም በከፍተኛ ጨለማ የተከበበች፣ በክፍሉ ደግሞ በከፍተኛ ብርሃን፣ የፀሐይ ብርሃን ወደ ስፔስ ወይ ደግሞ ወደ ጨረቃ ሲሄዱ እንግዲህ ከመሬት ወጥቶ ነው የሚሄዱት። ሌላ ዓለም ነው የሚያገኙት ማለት ነው። ስለዚህ እቺን መሬት እንደ ጥቂት ነገር ነው ማለት ነው የሚመለከቷት። ይሄ መሬት የሚያክል ግዙፍ ነገር እንደ ጥቂት፣ እንደ አንድ ክብ ነገር ይመለከታሉ ማለት ነው ከላይ ሆነው ወደ ታች። ስለዚህ እንደዚህ ተንጠልጥላ ነው ማለት ነው መሬቱን አገኙት። መሬት ተንጠልጥላ ነው አገኙት። በጣም የሚገርም ነገር ማለት ነው። እዛ ላይ እነዚህ አማኞች ደግሞ በጣም መጽሐፍ ቅዱሳቸውን ይዘው ሲሄዱ በጣም ትልቅ ነገር ነው ማለት ነው የተመለከቱት። እዛ ላይ የመስቀል ምልክት አገኙ ማለት ነው። ስፔስ እነዚህ አማኞች የመስቀል ኢየሱስ ክርስቶስ የተሰቀለበት መስቀል ነው ማለት ነው ያገኙት። አንዱ አማኝ ያልሆነ ሰውዬ ማለት ነው። እንግዲህ ተመልከቱት። በጣም አስደናቂ ነገር ነው ይሄ በጣም የሚገርም ነገር ነው ማለት ነው። አያችሁ፣ ይሄን የሚያክል መሬት የጠፈር ወይ ደግሞ የስፔስ አድማስ ስፋት የማያልቅ ነገር ነው ማለት ነው። የማያልቅ ነገር፣ ለሰው አእምሮ በጣም የሚከብድ ነገር። የመሬት አፈጣጠር አያችሁ፣ በጣም አስደናቂ ነገር ነው። በጣም አስደናቂ ምን ብለን እናወራለን? ስለዚህ በጣም የሚገርም ነገር ነው እግዚአብሔር ፈጠረ ፍጥረት ማለት ነው። ስለዚህ የሰው ልጆች
እስካሁን የደረሱበት ይሄ ቴክኖሎጂ ይሄን ይመስላል። ወደፊትም የሆነ ነገርን ለመስራት ጨረቃ ላይ ለማረፍ በጣም ከፍተኛ ትግል እየተደረገ ነው ማለት ነው በአሜሪካ በኩል። እንግዲህ እኛ ደግሞ ኢትዮጵያውያን የምናደርገው ነገር ታውቁታላችሁ፣ እርስ በርስ ማባላት በሚያሳዝን ሁኔታ ማለት ነው። እንደዚህ አይነት